ቁጥር 1 ከ3 ምዕራፍ ሁለተኛ ጢሞቴዎስ ያዛችሁ ምዕራፍ 3 ሁለተኛ ጢሞቴዎስ 3 ምዕራፍ ከቁጥር 1 አነባቸዋለሁ። ነገር ግን የሚያስጨንቅ ዘመን እንደሚመጣ ይህንን ይወቁ። ሰዎች ራሳቸው የሚወዱ ይሆናሉ፣ ገንዘብም የሚወዱ ይሆናሉ፣ ልጆች ለወላጆቻቸው የማይታዘዙ ይሆናሉ፣ እርቅን የማይፈልጉ ከዳተኞች ይሆናሉ። ከእነሱ እንደው ከእግዚአብሔር ይልቅ የዓለምን ተድላ የሚወዱ ይሆናሉ። ስህተት አለብን? ያዟ። ከእነሱ ራቁ ይልና ሾልክልኮ ከሚገቡ ከውሻዎቹ ተጠበቁ ይላል። እነሱ እና ማን ትላለህ? መኪና ትገዛለህ፣ ቁልፍ ትይዛለህ ብለህ ስበክ የሚል በመጽሐፍ የለም። መጽሐፍ ምን ይላል? እኔ ለመከተል የሚፈልግ ራስን ይካድና መስቀልን ተሸክሞ ይከተል ብሎ ስበክ ብሏል እንጂ መኪና ትገዛለህ ብለህ ስበክ አይልም። አንደርስታንድ? ሾልክልኮ የገባ መናፍስትን አታሳዩ። ተማሩ እሺ። እናንተ ውድ ናችሁ፣ እውቀት የላቀ ሰዎች ናችሁ። እቺ አሮጊቷ ዝም ብላ የምትናገር አይመስላችሁ። ተባረኩ። አሜሪካ ትሄዳለህ። አሜሪካ መንግስት ሰማያት ነው አይደለም? ሰይጣን እኮ ነው ሲኦል ወጥቶ እንዲሁ የሌለ ወሬ ያመጣል በማይታል። እኔ ለመከተል የሚፈልግ ራሱን ይካድ፣ መስቀልን ተሸክሞ ይከተል ይላል። ብትጨምርለት 15 ዓመት ተስቆ ከማያ ከሰፊው ምሕረት ከኖረበት ዕድሜ ከምሕረት ወስዶ አንተን ሳያከብር ጨረሰው በባዶ። እኔ ግን ገብቶኛል የቃልህ እውነት፣ ለካም ዘምረው ባንተ ምሕረት መሐሪነትህን እዘምረዋለሁ። በጉልበቴ ሳይሆን በምሕረት ኖራለሁ። እንዴት ታላቅ ነው! እንዴት ታላቅ